ሰላም ጤና ይስጥልኝ የተከበራችሁ ይህ ቅን ዜና ነው። በዚህ ቻናላችን ቅን መረጃዎችን ወደ እናንተ የምናደርስበት የዜና ቻናል ነው። ቻናላችን አዲስ ስለሆነ ሰብስክራይብ እንድታደርጉልን እያለን የዕለቱን ቅን መረጃዎች ወደ እናንተ ማድረሳችን። የህዝብ ትራንስፖርት ተሽከርካሪዎች ቀለም ሊቀየር ነው። በአዲስ አበባ ከተማ የሚገኙ የህዝብ ትራንስፖርት ሰጪ ተሽከርካሪዎች እንደ አገልግሎታቸው አይነት ወጥ ቀለም እንዲይዙና አሽከርካሪዎችም የራሳቸው የስራ የደንብ ልብስ እንዲኖራቸው ለማድረግ እቅድ እንደተያዘ ተዘግቧል። የክልል ከተሞችን በሚወስኑት የቀለም አይነት አሰራሩን በአገልግሎት ሰጪ ተሽከርካሪዎች ላይ ተግባራዊ ያደርጋሉ። የትራንስፖርትና ሎጂስቲክ ሚኒስቴር በባለፈው ሳምንት ሚያዝያ 24 የበጀት ዓመቱን የ9 ወራት አፈጻጸም አስመልክቶ ውይይት ካደረገባቸው ጉዳዮች ውስጥ አንዱ የተጠሪ ተቋማት የብራንድ ለውጥን የተመለከተ ይገኝበታል። በከተማዎች የሚገኙ የህዝብ ትራንስፖርት ሰጪ ተሽከርካሪዎች ወጥ ቀለምና መለያ ኮድ እንዲኖራቸው የማድረግ የተጠሪ ተቋማት ኃላፊዎች በተገኙበት ውይይት ላይ የተነሳ ሌላኛው አጀንዳ ነበር። የትራንስፖርት አገልግሎቶች የተቀናጁ፣ ቀልጣፋና ተደራሽ መሆናቸውን የማረጋገጥ ኃላፊነት በአዋጅ የተጣለበት የትራንስፖርትና ሎጂስቲክ ሚኒስቴር የመስሪያ ቤቱን ኃላፊነት የሚወክል አዲስ አርማ እንዳዘጋጀ በውይይቱ ላይ ተገልጿል። በአዲስ መልክ የተዘጋጀው የተቋሙ መለያ በቅርቡ ይፋ እንደሚደረግ የትራንስፖርትና ሎጂስቲክ ሚኒስትሩ አለሙ ስሜ ተናግረዋል። ሚኒስትሩ እሳቸው በሚመሩት መስሪያ ቤት የተጀመረው የብራንዲንግ ሂደት ወደ ተጠሪ ተቋማትና ተሽከርካሪዎችን መውረድ እንዳለበት ተናግረዋል። በመዲናዋ አዲስ አበባ ከተማ እየተገነባ ያለውን የኮሪደር ልማት የጠቀሱት አቶ አለሙ ልማቱን የሚመጥን የትራንስፖርት አገልግሎት ማቅረብ እንደሚያስፈልግ ገልጸዋል። ለማህበረሰቡ የሚመጥነው የትራንስፖርት አገልግሎት ለማቅረብ እንዲቻል ያረጁ ተሽከርካሪዎችን ከህዝብ ትራንስፖርት አገልግሎት ውጪ መደረግ እንዳለባቸው ሚኒስትሩ በአጽንኦት ገልጸዋል። ሚኒስትሩ አክለውም መንገዶች ተስተካክለዋል፣ የእግረኛ መንገዶችም ተውበዋል፣ ተሽከርካሪዎች ግን መንገዱን የሚመጥኑ አይደሉም ብለዋል። የትራንስፖርትና ሎጂስቲክ ሚኒስትሩ አያይዘውም በከተማዎች ውስጥ ያሉ የህዝብ ትራንስፖርት ሰጪ ተሽከርካሪዎች ቀለም መለየትና ወጥ መሆን እንዳለበት ተናግረዋል። 10 ሰው የሚጭነው ተሽከርካሪም ሆነ አውቶቡስም መመሳሰል የለበትም ያሉት ዶክተር አለሙ የተሽከርካሪ ቀለም ልየታው በሌሎች ሀገራት የተለመደ አሰራር መሆኑንም አብራርተዋል። ሌላ ሀገር አይታችሁ ከሆነ የከተማው ታክሲ የራሱ ብራንድ አለው። የማን ታክሲ እንደሆነ የትኛው ከተማ ታክሲ እንደሆነ በቀለም ነው የሚታወቀው። ስለዚህ እሱን እንድታስቡበት ነው በማለትም አስተያየት ሰጥተዋል። ይህ አሰራር ከአዲስ አበባ በተጨማሪም በሌሎች የክልል ከተማዎች ወርዶ ተግባራዊ እንደሚሆንና የየከተማዎቹ ተሽከርካሪዎች የራሳቸው መለያ የሆነ ቀለም እንደሚኖራቸውም አቶ አለሙ ጠቁመዋል። ወደ ውጪ ዜና ስናልፍ ሐማስ በጋዛ ታግቶ ያለውን የመጨረሻውን በህይወት ያለ የአሜሪካዊ ዜግነት ያለውን እስራኤላዊ ኤዳን አሌክሳንደርን እንደሚለቅ አስታወቀ። ሐማስ የመጨረሻውን በህይወት ያለ አሜሪካዊ ታጋች ነው የተባለውን ኤዳን አሌክሳንደርን የሚለቀው በጋዛ የተኩስ አቁም ስምምነት ለመድረስ የሚደረገውን ጥረት አካል በሚል መሆኑ ተገልጿል። በጋዛ የተኩስ አቁም ስምምነት ለመድረስ የሚደረገው የጥረት አካል በሚል መሆኑ ተገልጿል። ውሳኔው የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት መካከለኛው ምስራቅን ከመጎብኘታቸው በፊት ነው። ሐማስ በጋዛ የሚገኘውን የአሜሪካ ዜግነት ያለውን ታጋች እንደሚለቅ ሲገልጽ የተኩስ አቁም ስምምነት ላይ ለመድረስ እና እርዳታ ወደ ጋዛ ዳግም እንዲገባ ለማድረግ ከአሜሪካ ጋር ቀጥተኛ ውይይት እያደረገ መሆኑም ተናግሯል። እስራኤል ወደ ጋዛ ምንም አይነት የሰብአዊ እርዳታ እንዳይገባ ካገደች 70 ቀናት አልፈዋል። ቀደም ብሎ የሐማስ ከፍተኛ ባለስልጣን ለቢቢሲ እንደተናገሩት የፍልስጤም ታጣቂ ቡድኑ በቀጥታ ከአሜሪካ መንግስት አስተዳደር ጋር በኳታር ድርድር ሲያደርግ ነበር። የእስራኤል ጠቅላይ ሚኒስትር ቢሮ ሐማስ ለምን አሌክሳንደርን መልቀቅ እንደፈለገ በአሜሪካ እንደተነገራቸው አስታውቀዋል። የእስራኤል ጠቅላይ ሚኒስትር ቢሮ ሐማስ ለምን አሌክሳንደርን መልቀቅ እንደፈለገ በአሜሪካ እንደተነገራቸው አስታውቀዋል። ድርድሩን በቅርቡ የሚከታተሉ ከፍተኛ የፍልስጤም ባለስልጣን ለቢቢሲ እንደተናገሩት ሐማስ አሜሪካዊውን ታጋች ለመልቀቅ መወሰኑን ይፋ ያደረገው ትራምፕ ወደ ቀጠናው ሲመጡ መልካም ገጽታን ለማሳየት በማለትም ነው። ኤዳን አሌክሳንደርን የሚለቀቅበት ሂደት ለማመቻቸት በሐማስ እና በአደራዳሪዎቹ መካከል ሌላ ስብሰባ ለሰኞ ጠዋት ቀጠሮ ተይዟል። በዚህም የተነሳ እስራኤል ወታደራዊ እንቅስቃሴዋን ለጊዜ የምትገታ ሲሆን የአየር ድብደባዎችንም ታጋቹን በሚያስረክቡበት ወቅት ታቋርጣለች ተብሎ ይጠበቃል። ወደ ሌላኛው የውጭ ዜና ስናልፍ የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ጦርነቱን ለማቆም ለመነጋገር ሐሙስ ዕለት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በኢስታንቡል ለመገናኘት ዝግጁ መሆናቸውን ተናገሩ። ዶናልድ ትራምፕ ፑቲን በሁለቱ ሀገራት መካከል በቱርክ ቀጥተኛ ውይይት ለማድረግ ያቀረቡትን ጥሪ ዩክሬን እንድትቀበል ከጠየቁ በኋላ ነው ዜሌንስኪ በኤክስ ገጻቸው ላይ ዝግጁነታቸውን የገለጹት። ግድያውን ማራዘም ምንም ፋይዳ የለውም፣ ሐሙስ በቱርክ ፑቲንን እንጠብቃለሁ ሲሉ ዜሌንስኪ ጽፈዋል።
የዩክሬኑ መሪ ቀደም ሲል አገራቸው ከሩሲያ ጋር ለመነጋገር ዝግጁ መሆኗን ነገር ግን የተኩስ አቁም ስምምነት ከተደረገ በኋላ እንደሚሆን ተናግረው ነበር። ወደ መጨረሻው የውጭ ዜና ስናልፍ አሜሪካና ቻይና አንዳቸው በሌላኛቸው ምርቶች ላይ የጣሉትን ታሪፍ ለ90 ቀናት ለመቀነስ ከስምምነት ደረሱ። የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ቤሴንት ለ90 ቀናት ሁለቱም ሀገራት የጣሉትን ታሪፍ በ115 በመቶ ዝቅ ለማድረግ መስማማታቸውን ተናግረዋል። ሁለቱ ሀያላን ሀገራት እዚህ ስምምነት ላይ መድረሳቸው የተገለጸው በሳምንቱ መጨረሻ በስዊዘርላንድ በዝግ ንግግር ሲያደርጉ ከቆዩ በኋላ ነው። ይህ ንግግር ዶናልድ ትራምፕ ወደ አሜሪካ በሚገቡ ምርቶች ላይ ከፍተኛ ታሪፍ ከጣሉ በኋላ ለመጀመሪያ ጊዜ የተደረገው ውይይት ነው። ፕሬዚዳንት ትራምፕ ከቻይና የሚገቡ ምርቶች ላይ 145 በመቶ ታሪፍ ሲጥሉ፣ ቤጂንግ በምላሹ ከአሜሪካ የሚገቡ ምርቶች ላይ 125 በመቶ ታሪፍ ጥላለች። ይሁን እንጂ አሁን አሜሪካ በቻይና ምርቶች ላይ የጣለችው ታሪፍ ለ90 ቀናት ወደ 30 በመቶ ዝቅ ስታደርግ፣ ቻይና ከአሜሪካ ምርቶች ላይ የጣለችው ታሪፍ ደግሞ እንዲሁ ለተመሳሳይ ቀናት ወደ 10 በመቶ ይቀንሳል። አሜሪካ ህገወጥ የሆኑትን የፌንታኒል ኦፒየድ እጽ ለመቆጣጠር ያካተተቻቸው እርምጃዎች እንዳሉ መሆናቸው ተገልጿል። አሜሪካ እና ቻይና የገቡበት የንግድ ጦርነት በፋይናንስ ገበያውና በዓለም ላይ ግሽበት ያስከትላል የሚል ፍርሃት ተቀስቅሶ ነበር። የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ቤሴንት ውይይቱን ገንቢና ውጤታማ ሲሉ የገለጹ ሲሆን፣ የቻይናው ምክትል ጠቅላይ ሚኒስትር ሂ ሊፊንግ በበኩላቸው ንግግሮቹን በጥልቀትና በመግባባት የተካሄዱ መሆናቸውን ገልጸዋል። በጄኔቭ ሲደረግ የቆየው የ2 ቀን ንግግር መጠናቀቁን ተከትሎ የአሜሪካው የንግድ ተወካይ አምባሳደር ጃሚየንስ ግሪር ከቻይናውያን አጋሮቻቸው ጋር የደረስንበት ስምምነት አሜሪካ ያለባትን 1.2 ትሪሊዮን የንግድ ጉድለትን ይቀንሳል ብለዋል። ቤሴንት አሜሪካና ቻይና በመካከላቸው የተፈጠረውን የንግድ ጦርነት በማቀዝቀዝ ረገድ ወሳኝ የሆነ እርምጃ ላይ መድረሳቸውን ሲናገሩ፣ ምክትል ጠቅላይ ሚኒስትር ሂ ደግሞ ንግግሩ ለሁለቱም ሀገራት ትልቅ ጠቀሜታ አለው፣ ነገር ግን ለዓለም አቀፉ ምጣኔ ሀብት መረጋጋት እና እድገት ትልቅ አስተዋጽኦ ይኖረዋል ብለዋል። ጠቅላይ ሚኒስትር ሂ ሁለቱ ተደራዳሪ ወገኖች በዋና ጉዳዮች ላይ መግባባት ላይ መድረሳቸውን እንዲሁም የምጣኔ ሀብትና የንግድ ምክክር መንገዶችን የሚያሳልጥ ቡድን ለመመስረት መስማማታቸውን ተናግረዋል። የቻይና መንግስት ሚዲያ እንደዘገበው ቤጂንግ ከአሜሪካ ጋር ለመነጋገር የወሰነችው ዓለም አቀፉ ማህበረሰብ የሚጠብቀውን የአገሪቱን ጥቅምና የአሜሪካን ነጋዴዎች ጥሪን ሙሉ በሙሉ በማጤን ነው። በአሜሪካና በቻይና መካከል ያለው የንግድ ጦርነት የተካረረው ዶናልድ ትራምፕ ባለፈው ወር ከቻይና የሚገቡ ምርቶች ላይ ከፍተኛ የሆነ ታሪፍ መጣላቸውን ተከትሎ ነው።